አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለሰማይ በለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝንም ልበቀና ለሰዎች መልካምን የሚያስብም በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅም አምባሳደር እስከመሆን የበቃ ሰማይ በለው ታዲያም በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎም ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው ለሚበሰብሰው እኛም እርስ በርስም ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። እናንተስ ከሰማይ በለው ዘፈን የትኛውን ታስታውሳላችሁ? ሰማኸኝ በለው ባላገርነት ስሙን ወርሶበታል። ቁምጣው ከነፎጣው ሱነቱን ለብሷል። ለዚህ ፈራሽ ገላ ለሚበሰብሰው ቁምጣ መቻነሰው ይላል። የጌሻ አባዩ ድምቀት ያንቱየው አባት ሲያሻው ያጅኝ ሲል እንዳበደ ይሆናል። በቆነጃጅት ተከቦ ባህልን ይሰብካል። እንደምነሽ ዘፈን እንደነሽ ድለቃ ስቅስቅ እንቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን። እንቅጥቅጡ ልዩ ዲስኮን ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው ሶስት አድርጎ እያለ ትእዛዙን ያወርዳል። ድምፁ የሚስረቀረቅ ካባውን ጣል አድርጎ ያኩራናል ውብ ባህል ሞልቶናል ይላል። አረንጓዴ ቢጫ ቀይ ጥለት ሆነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል። አባይን ቁልቁል እያየ ቶ ተመለስ ይለዋል። የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀን በራያ ልጅ ወለላዋ ይላታል። በሰለለ ጉማ አዋራው ይጨሳል። ከኮረብታ ወጥቶ ማዶ ያሻግራል። ቁልቁለቱን ወርዶ አቅበት ይወጣል። እረኛ መስሎ ከከብቶች ይውላል። የግጥምና ዜማ ችሎታው ረምኑን ሰጠ ያስብለዋል። ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮስ ወኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ ያለ ወጥቶ ይከተለዋል። ጻዳ ለባሹ መሳሪያውን ታጥቆ ነጠላ ጋቢውን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የሰባት ትውልድ ስሙ ነው ሰሚ ባላገሩ። Category native ሰማኸኝ በለው በታላቅ ፍቅር አክብሮት ይህንን የባህል አምባሳደር በሀገርኛ ኔቲቭ ሲንገር በ9ኛው የኦዳ ሽልማት ላይ ሽልማቱን ለመውሰድ በአሁኑ ጊዜ እየመጣ ይገኛል። በአክብሮት በፍቅር ወደ መድረኩ ጋብዙልኝ። ከበጅሞ ቡካሳውን ጎንፋ ዳይሬክተር ኦላና እንዴት አመሻችሁ? በቅድሚያ እስከዚህ ሰዓት ላደረሰንና ሁሉ ማከናወን ለቻለ ለልዑል እግዚአብሔርና ለእናትና ልጁ ምስጋና ይድረሳቸው። በመቀጠል ይሄ ስጦታ ከግሽ አባይ እስከ ሮሃ ባንድ፣ ከሮሃ ባንድ እስከ አሞራው ባንድ፣ ከአሞራው ባንድ እስከ ከሊፋ፣ ከዛም እና አበበ መለሰ እና አበበ ብርሃኔ እነ ጸጋዬ ደቦጭ በርካታ ስማቸውን ያልጠራሁት እነ ኪዱ እነዚህ ሁሉ ከጀርባዬ ስላሉ እነሱንም አመሰግናለሁኝ። የእነሱ ሁሉ ውጤት ነው። በመቀጠል ውዷ ባለቤቴ፣ ልጆቼ ይሄ የእናንተ ሁሉ ውጤት ስለሆነ በእናንተ ስም በኢትዮጵያ ሕዝብ ስም አመሰግናለሁ። እግዚአብሔር ይስጥልኝ። በሻቱዬ ቴንኪዩ በጣም አመሰግናለሁኝ። እናመሰግናለን። ሰማኸኝ በለው ሰሜ ባላገሩን ከልብ እናመሰግናለን። እንኳን ደስ አለ በድጋሚ። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድሬያለሁ፣ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ።
ቁርስ ቀመሽ ምናምን ሰጠረክ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን ተጣጣለሁኝ ድምጥህን ሰማሁኝ መል ማታ ደውልልኝ ትላለች ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል ሁሉም እናቱን ይወዳል የኔ ይለያል በጣም ማለት ነው እናት ነሽ ቢልልኝ እናት ነሽ ቢልልኝ ትባላለች ባህር ዳር ቀበሌ 3 ነው ያለችው አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትዳትም ሳታገኘኝ ብለው ነበር የሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች በጣም ሲደብረኝ እናቴ ጋር ነው የምደውለው ነው በቃ መጀመሪያ አቋርጬ ማርቀን ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ ሆቴል ተይዘልን ሆቴል ነው ያደርነው አጋጣሚ በግሩፕ ነው ያደርነውና ማታ ግን ቻታለሁ ሄጄ ጫውቻት ምናምን ነው የመጣሁት ጠዋት ግን በቃ ማግኘት አልቻልኩም እሷን ሄጄ እንቅልፍ ጣለኝ ብሌን ደግሞ ሊያመልጠኝ ነው እና እናት አለ ማልኳት አቤት ልጅ አለ ማለች በቃ ምንም አልቻልኩም መምጣት አልቻልኩኝም አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላ ቡናይቱን አቅርቤ እየጠበቅኩ አለች አይ ምን አውሮፕላን ያመልጠኛል ሰት ጠብቀኝ በለው የታባቱ ደግሞ ጠብቀኝ በለው አለች ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ እምዬ መጥፎ በሽታ መጣው እባክሽን ተጠንቀቂ አበቃ ከቤት አትውጪ አልኳት እንዴ ልጅ ከቤት ሳይወጣ እንዴት ይኖራል አለችኝ በቃ አትውጪ ምን ያደርግልሻል የምትፈልጊውን ነገር በሙሉ ብርቱካን እየገዛችልሽ ትምጣርፋት እህቴን ስላት እኔ እንደው ልጄ እንደው አይኔ አይቶ ተራሴ ካልሸመትኩት ምንም አይጥመኝም ምን ሰምተህ ነው አለች ሰኔ 8 ቀን የጣለው ወረዶ የገበያነሽን ደማቁን አዳራሽ አደረገው ባዶ አርቲስት ሰማኝ በለው በሁለት ስንኝ ዓለሙን ገረመመው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ዘፋኝም ፈላስፋም ሆኖ ማረፍ እንደ ሰማኝ ነው ሳቅና ጨዋታ በሰውነቱ እንደ ወንዝ ይፈሳሉ ሕዝብ አብሮ ተከትሎ የሚዘፍናቸው ናቸው ስራዎቹ በጣም ከሚገርመኝ ነገር ስፒከር እዚህ ጋር ተደርጎ አጋጣሚ ስፒከር ቢቆም እሱ በድምጽ መቀጠል ይችላል ጎጃም ባህል አዳራሽ ባህር ዳር ስንል ከግሽ አባይ ጋር አዮ ማኪነትም ሆኖ እያለ ክፍለ ሀገር አዮ ማኪነት በቃ ቢቆም መሳሪያ እዚህ ጋር ቢቆም እሱ በድምጽ ይቀጥላል ይሄ በቃ የሱ ተፈታሰተው ሰማኝ በ14 ዓመቱ የጀመረው ሙያ አድጎ ጎልምሶ ለኢትዮጵያ ባህልና ትውፊት የሰጠው በጎ በረከት በሙዚቃዎቹ በኩል ይታያሉ በማራኪ ድምጹ ያቀነቀናቸው ሙዚቃዎቹ በገጠሩ ብቻ ሳይሆን በከተማውም ጎልተው ይደመጣሉ ባላገሩ ያዥኝ ዝናቡን የኔ አበባ ዲስካው አውዳመትና ሌሎችም ስራዎቹ ከባህል ጋር ቀይጦ የሰራቸው ናቸው አፈር ለሚበላው ገላይ ማልሳሶ ምቾት አልፈልግም ልኑረው በገሶ በአጼ ሰርጸ ድንግልና በጣና ሐይቅ መሰናዶ ተምሯል የሙዚቃና የቲያትር ፍቅሩ ከዚያ ነው የጀመረው በ1978 ዓመተ ምህረት ግሽ አባይ የባህል ኪነት ቡድንን ተቀላቅሎ ከነይሁኔ በላይና ሀብቱ ንጋቱ ጋር በመሆን አንቱ የዋ የሚል ሙዚቃዊ ድራማው ያሳወቀው ነው አካለ ትልቁን ሰውዬ እንዲህ አድርገህ የምታስጮኸኝ ምን አድርጌ ነው? ዋሽንት እየነፋሁ ነው እኮ። በአዲስ አበባ በ1982 በመምጣት ከኤሌክትራና ከሌሎች ሙዚቃ አሳታሚዎች ጋር በመሆን ያዥኝና ሌሎች ሙዚቃዎቹን በተከታታይ አሳትሟል። ወዳጆቹ የሚመሰክሩትም እንደ ሙዚቃዎቹ በጎ ሰው ሆኖ ያለፈ መሆኑን ነው። በጣም ትልቅ ሰው ትልቅ ሙያተኛ ትልቅ ነገር ነው የጎደለብንና ከሰሜ ጋር ትውውቅ ልትዩ አትችም በቃ እንዴት ነው አስተዳደጋችሁ እንዴት ነው ባህር ዳር ላይ ያሳለፋችሁት ብትይ ነው የሚቀለው ምክንያቱም
ሰማኸኝ ለኔ ጓደኛ ሳይሆን ወንድሜ ማለት ነው። አብረን ያደግነው መቼም በቀን ሳንገናኝ የዋልንበት ጊዜ የለም። እኔ እሱ መቼም በኪነ ጥበብ ግሽ አባይም ሆነ ወጣት የኪነት ቡድን በሚሰራበት ሰዓት እኔ ስፖርተኛ ነኝ የነበርኩትና በቀን ነው የምንገናኘው። ሰማኸኝ ለኔ የተለየ ሰው ነው። ከወንድምነት ባሻገር ደግሞ ሙያው ላይ እጅግ በጣም የተዋጣለት የሰራቸው ስራዎች ቢመሰክሩም መድረክ ላይ ደግሞ ሰማኸኝን የሚያክል ዘፋኝ የለም። በጣም ድንቅ ሙያተኛ ድንቅ ወንድም ነው ያጣ ነው። ከባህር ዳር ጀምሮ በበጎ አድራጎት ስራዎች ላይ ይሳተፍ ነበር። ለህዳሴው ግድብም ወኔ ቀስቃሽ ሙዚቃ ሰርቷል። በሙዚቃ ስራዎቹ የሚያስጠራውን የሚያስወድደውን ሰርቷል። አቅሙ ግን ከዚያም ይልቃል። በደንብ ወደ የትኛውም አቅጣጫ ሊሰራ የሚችል ድምጽ ነበረው እና ቢያንስ ጉልበት ያለው ድምጽ ነው ያለው። ይሄ ምናምን የቴክኒክ ላይሆን ይችላል፣ ግን ጉልበት ያለው ድምጽ ያለው በዚያ ሰራ አልሰራም ትንሽ እኔ ጋር እንትን ይለኛል። ከዚያም በላይ ሰራ ነበር ብዬ የሰራው በቂ ነው። በ40 ዓመታት የሙዚቃ ጉዞ ስራዬ፣ ሀገሬ፣ ትዳሬ ምሰሶቼ ናቸው ይላል። ከባለቤቱ ወይዘሮ ገበያነሽ ያፈራቸው 4 ልጆች አሉት። 3ቱ መሐንዲስ ናቸው። ዓለሙን አይቷል። ደስታ እንደ እሸት ቅሟል። ሰኔ 8 ቀን የጣለው የድካም በረዶ አላስተረፈውም፣ ይዞት ሂዷል። በወዳጅ ዘመዶቹ በአድናቂዎቹ ተሸኝቷል። በቦላሌ አይደለም በአጭሪቱ ቁምጣ ባላገር ነኝ ብለህ መድረክ ላይ ስትወጣ ያንን መሳይ ፉጨት ያ ሁሉ ጭብጨባ ድንገት ጸጥ ስል ዛሬ ከምን ገባ? ፈታ በይ በጊዜ መጠቀም ክፋት አለ ወይን ውበት አበባ ነው በድንገት ይረግፋል። ይሄ ወጣትነት እንደ ዘመን ያልፋል። ዘና ፈታ በይ ችግር አለ ወይን ቆፍጠን ያለ ባላገር ነው። ያልቃል ወጣና ይባል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ከለጥ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝም። እሺ ቁጭ አለ። በየአይነቱ ቀረበለት። ከዛ በኋላ ጎመን፣ ሰላጣ ምናምን ቲማቲሟን በጣም እንዲህ በዚህ ነው አጣቱ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላውን አይተህ ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል፣ ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ 10 ብር ነው አላት። ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻልሁኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ነው ብቻ ተመጣው ወይ ብሩት አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ ከፍላለሁ አልኩት ብለው ኮስተራልና ቦታው ቀኝ አለኝ። ስለገጠኝ ይሄም ሌላ ጥያቄ ግድፈላብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣ ማምጪለት አልኳት። ዛ ቁጭ አለ በላ፣ የሚጠጣም ቀረበለት። ዛ ቀርቦ በላና ከንፈሩ እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ።
እጁን ታጠበ። አውቀኸው ነው አለችው ሴትዮዋ። ኧረ አላውቀውም አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ አገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግር ሆኖ ታዲያችን ጥብቆ ለብሰ መከራ የምታይ አለኝ። በቃ Thank you.